እኛ የ2005 ዓመተ ምህረት የ20/80 እና የ40/60 የቤት ልማት ፕሮግራም ተመዝጋቢዎች ላለፉት 13 ዓመታት ያለንን ጥሪት በመቆጠብና በትዕግስት በመጠበቅ ላይ እንገኛለን። በአሁኑ ወቅት የከተማ አስተዳደሩ የቤት ዕጣ ለማውጣት ዝግጅት እያደረገ መሆኑን ተከትሎ ሂደቱ ፍትሃዊ፣ ግልጽ እና ከዚህ ቀደም ከታዩት ስህተቶች የጸዳ እንዲሆን የሚከተሉትን አንገብጋቢ ነጥቦች በምክረ ሐሳብ መልክ እንድታዩልን በአክብሮት እንጠይቃለን። አንደኛ፣ ለዚህ ዙር የቀረቡት ጠቅላላ የቤቶች ብዛት ስንት ነው? ማለትም ለኮንዶሚኒየም ተመዝጋቢ የተመደበው። ሁለተኛ፣ ለ2005 ተመዝጋቢዎች የተለየው የቤት መጠን ኮታ ምን ያህል ነው? ሶስተኛ፣ በዕጣው ውስጥ እንዲካተቱ የተለዩ ቆጣቢዎች ስም ዝርዝር ኦፊሻል ሊስት ቀድሞ ይፋ ቢደረግ። አራተኛ፣ የዕጣ ማውጫ ሶፍትዌሩ ላይ ያለንን ስጋት ለመቀነስ ሶፍትዌሩ በማን እንደለማ ወቅታዊነቱ አፕዴት እና ከአድሎ ነፃ መሆኑን ያረጋግጡልን እና ሶፍትዌሩ በገለልተኛ ቴክኖሎጂ አካል ተበርብሮ ኦዲት ተፈትሾ ለሕዝብ ማረጋገጫ ቢሰጥበት። አምስተኛ፣ ወደ 70/30 ፕሮግራም የዞሩ ተመዝጋቢዎች ከ20/80 እና 40/60 ዝርዝር ውስጥ ሙሉ በሙሉ መውጣታቸው ይረጋገጥ። ይህ ካልሆነ የሌላውን ቆጣቢ እድል ይነጥቃል። ስድስተኛ፣ ቁጠባ ያቆሙ ወይም ሂሳባቸው የዘጉ ግለሰቦች አሁንም በሲስተሙ ላይ አክቲቭ ሆነው የሚታዩበት ስህተት በአስቸኳይ ይታረም። በጠቅላላ ለብልሹ አሰራር መንገድ የሚከፍቱ የዳታ ስህተቶች በአስቸኳይ እንዲታረሙ እንጠይቃለን። ሰባተኛ፣ ባለፉት ዙሮች ዕጣ ሳይወጣ ሳይተላለፉ የቀሩ ወይም በተለያየ ምክንያቶች ክፍት የሆኑ ቤቶች ተለይተው በዚህ ዕጣ ውስጥ እንዲካተቱ ይደረግ። የቤቱን አቅርቦት ከፍ ያደርጋል፣ የመንግስት እና የህዝብ ሀብት እንዳይባክን። ማጠቃለያ፣ ይህ ጥያቄያችን የመንግስት በህዝቡ ዘንድ ያለውን ተአማኒነት የሚያጎለብትና የዜጎችን ፍትሃዊ ተጠቃሚነት የሚያረጋግጥ በመሆኑ የከተማ አስተዳደሩ ጉዳዩን በልዩ ትኩረት አይቶ ምላሽ እንዲሰጠን በአክብሮት እንጠይቃለን። ግልጽነት ለፍትሃዊነት መሰረት ነው። ከታላቅ አክብሮት ጋር የ2005 ኮንዶሚኒየም ተመዝጋቢዎች ህብረት